የሽንት ከረጢት የሽንት ማስተላለፊያ ቱቦ በባክቴሪያ ሲጠቃ የሽንት መስመር ኢንፌክሽን እንለዋለን። በተጠኑ ጥናቶች የሽንት መስመር ኢንፌክሽን ከሁለት ሴቶች አንዱን ያጠቃል። በአግባቡ ካልታከመችና የተነገራትን የመከላከያ ዘዴ ካልተጠቀመች ሊደጋግማት ይችላል። ይህም የሚሆነው የሴት ልጅ የመጸዳጃ አካል አቀማመጥ ሲሆን ትንሽ እና ቶሎ መሽናት፣ የደፈረሰ ሽንት ሆኖ ሽታ ያለው ደም የሚቀላቅል ሽንት፣ ማንቀጥቀጥ፣ ብርድ ማለት፣ ማስታወክ፣ ትኩሳት፣ ወገብና የሆድ ህመም ካለ ለሽንት መስመር ኢንፌክሽን ተጋልጠዋል ማለት ነው። በዚህ አጋጣሚ ምንም ምልክት የሌለው የሽንት መስመር ኢንፌክሽን እንዳለ አይዘንጉ። በምንጸዳዳበት ጊዜ ከፊንጢጣ ወደ ሽንት መሽኛ ከሆነ በውሃ አማካኝነት ባክቴሪያዎችን 80% ኢሽከርከሪ ኮላይ ስለሆነ በቀላሉ አምጥተን እንዲገቡ እንጋብዛቸዋለን ማለት ነው። በዚህ ሰዓት ብንታከምም የንጽህና ዘዴያችን ካልተቀየረ በድጋሚ መያዛችን አይቀርም። ኩላሊት አካባቢ ጉዳት ከደረሰ ከሽንት ጋር ደም እንዲታይ ያደርጋል። የሽንት ከረጢት ላይ ከሆነ ደግሞ የከለር ለውጥ ደመና ወይም ጥቁር ይሆናል። የማስተላለፊያ ቱቦ ላይ ከሆነ ደግሞ በግራ ወይም በቀኝ አሊያም በሁለቱም በኩል የመቆጥቆጥ ስሜት ቶሎ የመሽናት ሲሸኑ ደግሞ ሊያቃጥላቸው ይችላል። ከላይ ያየናቸው ጉዳዮች ችግሩን ቢፈጥሩም የሰውነት መከላከል ብቃት ማነስ፣ የስኳር በሽታ፣ ከአንድ በላይ የወሲብ ግንኙነት ማድረግ፣ ለረጅም ጊዜ ካቴተር መጠቀም፣ ለረጅም ሰዓት ሽንትን መያዝ ችግሩን ተደጋጋሚ ሊያደርገው ይችላል። የሽንት ኢንፌክሽን ቢደጋገም ምን ሊያመጣ ይችላል? አንደኛ ኩላሊት ላይ ዘላቂ የሆነ ችግር ሊያመጣ ይችላል። ለነፍሰ ጡር ሴት ያለ ጊዜው የሚወለድ ልጅና የሚሰራጭ ኢንፌክሽን ያስከትላል። ስለዚህ በቂ የሆነ ፈሳሽ መጠጣት፣ ሽንትን ያለመያዝ፣ ከሽንት በኋላ ጽዳትን በአግባቡ ማጽዳት፣ ወደ ሕክምና ቦታ በመሄድ ጸረ ባክቴሪያ መድኃኒቶችን በመውሰድ አማራጭ የለሽ መፍትሄ ማግኘት ይቻላል። ሰብስክራይብ በማድረግ ትኩስ መረጃ ሊጋሩ፣ ላይክ በማድረግ አመሰግናለሁ ይበሉ። ቻው።